ጋይስ እንደዚህ አይነት ወንዶች ከየት ነው የሚመጡት? ይሁን ስሙ ማይታወቅ ሚዲያ ማን ነው ፖድካስት ላይ ቀርቡን እሷ ማለት ለኔ ምናምን ይያል ባለፈው አንዱ እንደዚህ ሞች ይገኛል በቃ አልቅሼ እሞታለሁ ብሎ ሲያስናን ሲያቅፉት ሚስቱ ስታባብለው ነበር። ኧረ ወንድነውን እንዴ ኧረ ቆፍጠንም በል ወገን ምን እሺ ለማን ቪዲዮና ሹፊያችሁ ልመለስና ኮሜንታን እናነባለን። የትም እንዳትሄድ መታቀፍ ሲያምር የምታቅፈኝ እሷ ናት። የሚሰማኝ ስፈልግ የምትሰማኝ እሷ ናት። ኢቭን ኢፍ አገርኩት አለኝ ብዬ ከነገርኳት እሑድ ካለኝ ቅዳሜ ከቤት አትወጣም። ሙሉ ቀን ስትጸልይ ነው ሙሉ ቀን ስራ ካለባት ስራዋን ትታ ኧረ እንዳትባሪ የራሳቸው ጉዳይ ነው የምትለኝ። እና ለኔ ሚስቴ ለኔ ሴት ነሽ ነው ብዙ ጊዜ መጽሐፍ ቅዱስ ያለችው ሴት ለአዳም የተገባችው ሴት አይደል? ለአብርሃም በትዕግስቱ ጊዜ አብራ የነበረችው ሴት ለኔ እንደዛ ናት ሚስቴ። እና ሴቴ ነሽ ነው ማለት ብዙ ጊዜና ሚስቴ በስማ በጣም እድለኛ ነሽ አንተ በዚህ ሁኔታ ከላይ የምትሆን አይመስለኝም ማለት ኧረ እኔ የሚያደርግ የማይመስል ኧረ ተውኝ الناس كلام بتكلم ده يا باشا ዊግ የሚያሸብት ታሪክ ነው። የለም ብብት የሚነካ ታሪክ ወላሂ ይመቻችሁ። ኮማቾች ባትኖር ግን በምንድን ነው ግን እንደ ሀሳብ ባንቀዝ ኧረ መቅዝን አይገልጽም። ይሄማ እንደ ድሮ ባትሪ ድንጋይ ነው ቅዝን ያለ ወይ እንደዚህ አይነቶቹ ተመራርጣችሁ ጋይስ ቀሚስ ለብሳችሁ ማህበር መስል ሄዳችሁ ምስር ልቀሙ ሲያስተል ውደዷት፣ አክብራት፣ ተንከባከባት። ግን እዚህ ሚዲያ ላይ መታቀፍ ስፈልግ የምታቅፈኝ እሷ ናት። መታዘልስ ምግብ በልተህ ስትጨርስስ አታስገሳም? አፍኩራ ያቅም የፈጣሪ ያለ ለማን ቆነጥ ሆነሽ ላዳ በእናትህ በየደረቁ እየቆመች አስር ያደውልብኝ ለምን ተደውልብኝ? እኔ አንደኛ ማርሽ ሳስገባ ታጨሳለች። አሁን ሁለተኛ ባስገባ እኮ በቃ ልጥቀም እኮ ጭስ ነው እንደ ማስቀደው ጭስ ብቻ ነው የሚወጣት። ቆይ ምን አርጋት ነው? ቆይ ምን አርጋት ነው? እንዴ ምን አርኳት ነው? የሚያው በቃ በስትክክል ነው የነዷት። አንደኛ ማርሽ ሳስገባ ነው የጨሰችው። ቆይ ለምንድን ነው ሶማሌ ተራ ሄዳ ማታሳርዳ? ሶማሌ ተራ እምቢ አሉኝ። እኔ ወይ ቄራ ልሞክር ነው በቃ የከብት ምናምን። ሁለተኛ እንዳትደውልብኝ በቃ እኔ አልፈልግም። ሁለተኛ ከሀያት ጀምሮ አሰቃያችሁ፣ ጠመዳችኋት እቺ መኪና። ይኸው እኔ ማለት ነው ቆይ ልንገርህ አይደል፣ ይኸው እኔ ግሪስ በዳቦ ነው ቀብቼ የምበላው። ብዙ ችግር አለ። አትደውል። እኔ ዳገት ላይ በቆመ ቁጥር አትደውልብኝ። ቋረረኩ ምን ላድርግ? አትደውልብኝ አልፈልግም። ቆይ ማን አንተ? ማን አንቺ? ተሽልጥልጥ አንተ ጌ የወር አበባ ላይ ነሽ እንዴ? ተመልከቱት። ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም፣ በጣም ከባድ ነው። አጋሳስ በክት አፈር ከድሜ ብላ አቲክ የገባበት ጉድጓድ ግባ። والله العظيم you are gay. Don't say this to me. والله you are gay. والله you are gay. ሄዶ ግማታ ነው ተግማማ በክቴ በከተል ልክስ ውልጋጥ
በትናቱኝና የጅልጥልጥ ሽልጣም ሪጥምጥ ማጣ እንደዚህ አይነት ሩምጥምጥ ወንድ ልጅ ያስጠላል። በእናታችሁ የሽምብራ እሸቱን የበላው ሌላ ነው። እኛ የታማነው በጥርጣሬ እኔ አንቺን ስወድሽ አንቺ ወደሽ ሌላ የማየውን በልስጥሽ የሌለው ወሸላ ዞር በል አንዴ አስረግጬ ነው የምነግርህ። እኔ ጋር የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው የምልከው። ሌላ ምንም እንደዚህ ምናምን ስድድብ አልችልም። ሰላም ነው ብራዘር? ሰላም ነው። 1 ሚሊዮን ብር ይሰጥ ብትባልና አረጋዋል 1 ሚሊዮን ብር ይሰጥ ብትባልና አረጋዋል። ቆየው ጥያቄው ልጠይቅህና መጀመሪያ ከዛ በኋላ መልስ ትሰጠኛለህ። እሺ ገብቶኛል እኮ ገብቶኛል። አዎ እኮ ጥያቄው 1 ሚሊዮን ብር ይሰጥ ብትባልና ምንም ችግር የለውም አረጋዋል። አዳምጠኛ መጀመሪያ ቆይ ጥያቄውን ልንገርህ። አዳምጥኩ 1 ሚሊዮን አልቀረም አረጋዋለሁ። ችግር የለውም። ቆይ ልንገርህ ጥያቄውን አዳምጥ። ጥያቄውን ስማ መጀመሪያ። ይሁንም አረጋዋለሁ። 1 ሚሊዮን አልሰማው። በዚህ ምድር ላይ ምንም አይገርምም። ለምንም እንደማይገርመኝ ታውቃለህ? በጣም በቃ ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቻልም፣ ወርዶ አይቻልም። በጣም ሀብታም ነው ወረደ ያልከው ተነስቶ አይቻልም፣ ዜሮ ያልከው የሆነ ቦታ ደርሶ ሰው ይመስልሃል እንጂ የጊዜ እንጂ የሰው ሀያል የለው። Here I come. Here I come. Let's go. መኪና ገጨኝና 19 ቀን ምናምን ተኛ። ውሃ አልቀምስም፣ ምግብ አልቀምስም። በቃ በብሉቱዝ ብቻ ማለት ነው። በብሉቱዝ ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ እንዴ ስሙኝ፣ ሰይጣን ፓራላይዝ ያደርጋል ስለ አሜን ትላላችሁ? ኢየሱስ ጌታ ነው እንዴ? እባካችሁ ባለፈው ስለ ዶሮና ስለ ንስር ሰብኬያለሁ። ከምሰሙት ተጠበቁ እንዴ። ሁሉ አሜን አይባልም። ምን ሆናችሁ ነው? ያው ሁሉን አሜን አትበሉሽ። መጀመሪያ ስሙ፣ ከዛ በእምነት ነው። 1 ሚሊዮን ከሌለማ ምን ሰው ነህ? ሞታል ማለት ነው። አንድ ቴብል ላይ እኮ የሚጠፋ ነው ለሻይ ለካፌ። ወልደን አልጨረስንም። ክፉ አታናግሪኝ። ተይ አርፈሽ ቁጭ በይ። ታማኝ ባል የሚስቱን ቂጥ ይዞ ይዞራል። እወድሻለሁ ግን ብር ያለኝም እንደ ገርልፍሬንድ ሪፕላይ አድርጉ ይላል። እግዚአብሔር ያፍቅርልኝ። እኚህ ካፕሎች ተጋብተዋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። የራቆት ፎቶ ይዛብ ነው። አንዳንዴ ዝም ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። 2 years later. ጅሱ ጃራዳ ልጅ ጃራዳ ልጅ እሷ ጨብራራ ነች እሷ ጅሱ ገዘፈሴ ነው አስሜን የቀሰቀስኩ። እኔ ብራዘር ምንድን የሆነ ውለታ ይልኛል። ምን እሺ ፍቅረኝ ፔንሲዮን ከወንድ ጋር ስገባ ላያት አረባት ጥፍጥፍ አድርገሽ አንቺልኝ የፈለግሽው አንድ አመጣልሽ። አንዴ ታጣይሉም ግን ትከፍላለህ። ችግር የለውም ሂጂ አንቺ ፍጠኝ። ኧረ ታጣይሉም ቂንቂንዋን ይዤ ነው ማመጣልሽ። ብራዘር አንገቷን ይዛ አንጣልኝ። እንደዛ አንገላትም በማት ሰንቺ ሰጥጆ እኔ ምን አባቴ ላርገሽ? ቆይ ምንድን ነው ያመጣኸው? ምን ሆነ ነው? እሷ እኮ አይደለም አሳሪና ሶሬና ከሌላ ተከፍቶ ተዘከታተኝ ያንተን ፈልጌ ራሴን አገኘሁ። በገዘፈሴ ነው አስሜን የቀሰቀስኩ። ያንተ ለመጣዳል ብሩን አረሳውም ብዬ ተስፋ አደረጋና መጣጣለሁ። አልቋል እኮ በቃ ጨርሷለች። እቺ ልጅ የትም እየመጣች
የሚያስለቅስ ምግብ እንደሌለ ታውቃለህ? አለ ምን ደንች ኧረ አንቺ ላዘሽ እንዳጠቃቀማችን ላይ እኔ አብጤን በጣም ነው የምወደው ማለት ነውና እሱ ሲጀመር 2 ጁስ ነው የሰጠው ምናምን አስበሉ 3 ጁስ ነው የሰጠው። ሰው ያለውን ነው የሚሰጠው እና አንዱ ምን አለ ከነ የ3 ሚሊዮን መኪና ምናምን ከሚነዱ 3 ቤት ካላቸው ጎን ተደርድሮ ሳይወቁ ለሱ ብሎ እርዳታ መጥቶ በልተውት መስሎኝ ነበር። ስም በማጥፋት ቴዲ ሐዋሳን መክሰስ አለበት። ስሙን ያጠፋው እውነት መከሰስ አለበት። ቴዲ ሐዋሳ ድምጽ ነው ምን ብሎ ይሁን። አንዷ ደግሞ በዚህ መጣች። ኢትዮጵያ ካልተወረረችባቸው ዋነኛ ምክንያቶቹ የአፍሪካ ከ50% በላይ ተራራ ያለው ኢትዮጵያ ነው። አንዱ አንተ በሆነ ውስጥ 4 ፖስፒል ዋጥኩ ችግር ያመጣል አለች። ከዛ ማንን ለማስቀናት ከዛ አንድ ወንድማችን ይሄ የተጋጨው መኪና የተገለበጠው መኪና አይታችኋል? ኮሜንት ላስቀምጧል። በጌታ በኢየሱስ ስም ኪፋ እንደዚሁ ይወደቅ ለሚሆኑ ሰው ሴውቴሪፏል ብቻ እንዲህ ያለ አማርኛ ነው ያወራው። እንዲህ ያለ አማርኛ ኮሜንት ፊደሎቹ መኪና ውስጥ ነበሩ እንዴ? በኢየሱስ ስም ገደልከኝ። የዛሬ 21 ዓመት በደማቅ ሰርግ ተጀመረ ይላል። መጀመሪያ ሳየው ደረጀና አንተ ይመስለኝ ነው። ኦምቦይንት እያንዳንዱ ሜም የሰሩብኝን ሰዎች አእምሯቸውን ቶርቸር ማድረግ ይችላል። shiver my timbers. Shut up, man. እንቁርና ያስፈራል። ቆሻሻ ነገር ነው። የሰውን እንከን የሚያይ ነው የሚፈርዱ። አትፍረዱ ብሏል። አቤቱ ነሰነስከው እኮ የንቀት እያንዳንዱ የተቹኝ ሰዎች እንዳይነሱ አድርጌ መሰባበር ይችላል። አንቺ ዝምባ አላቅሽም። አንቺ የዝንብ አየር ማረፊያ 아침마다 인사드리는 아버지 원선을 우리의 아버지 김일성 원선을 내가 뭐라고 할 수 있었겠어요? 아버지 원선이 아버지 김일성 원선이 የኔ ወንድም መልክ ምንም አስቀያሚ ቢሆንም ግን አስተሳሰቢ ቆንጆ ከሆነ አሁንም ያው መልክ ያስቀያሚ ካለ ሆነ ነው ወጥቶ ይውልሽ ይከሰው ወዳ ናርማን ቦዳ አንድ አማራ አንድ ትግራይና አንድ ጉራጌ ሆነው ወደ ቁልቢ ገብርኤል ሲሄዱ መንገድ ላይ መኪና ይገለበጥባቸዋል ማለት ነው። እና መኪናው ሲገለበጥ በቃ ለነፍሳቸው ቅዱስ ገብርኤል አንተ አድነን፣ አንተ ድረስልን፣ በሰላም ከገባን ለቤትህ ስለት ይዘን እንገባለን ምናምን አሉ ማለት ነው። ከዛ በኋላ መኪናው ተገልብጦ ሲረጋጋ ማናቸው ምንም አልሆኑ። ከዛ ቤተክርስቲያን ደረሱ። ስለታቸውን ለማስገባት ሲሉ ምን እንደተሳሉ ወይም ደግሞ ይህን ያህል ብለው የተናገሩት ነገር የለም። ከዛ በኋላ የሆነ መላ እናምጣሉ። ምን ይሻላል ተባለ። ከዛ አማራው ተነሳ መስመር አሰመረና እኔ ከመስመር ላይ ቆሜ ያለኝን ገንዘብ ወደ ሰማይ በትነዋለሁ፣ ከመስመር ወዲያ ያለፈው እንደ ገብርኤል ከመስመር ወዲያ ያለውን ደግሞ ለራሴ ወስደዋለሁ። ወጣ መስመር ላይ ቆመ፣ በተነ፣ ግማሹን ለገብርኤል አስገባ፣ ግማሹን ደግሞ ለራሱ ወሰደ ማለት ነው። ከዛ ትግሬው መጣና እኔ ለኩብ እንደዚህ አሰምራለሁ። ከዛ በኋላ ለኩቡ ጠርዝ ቆምና በገንዘቤ ወደ ላይ ቦትናለሁ። ከዛ በኋላ ኩቡ ውስጥ የገባ ገብርኤል ነው፣ ከኩቡ አጭ ያለ የኔ ነው አለ። ክቡ ዳር ቆመ፣ ገንዘቡን በተነ። ከዛ በኋላ ክቡ ውስጥ ያለውን ለቤተ ክርስቲያን አስገባ፣ የቀረውን ደግሞ ለራሱ ወሰደ።
ከዛ ጉራጌው መጣና አሃ ገንዘቤ ወደ ሰማይ በትናለው። ከዛ በኋላ ሰማይ ላይ የቀረ የገብርኤል ነው፣ መሬት የቀረ የኔ ነው። አይ ስለ ቤኪ ሰማውና ሎሽን ጨርሶ በለውዝ ቅቤ ጀምሮ ናርዲ በጄል መጥቶ አሉ ፈርዞት አይቻም አይደለም ቤካ መጀመሪያ እኮ የመታው 98 ላይ ምናምን በማራቶን በፓንት ሲሮጡ በእነሱ ነበር የመታው። ቤካ በዚሁ ከቀጠልክ ማለት የላቁ ኮፍያው ይወርቅባል። ጫፍ አልባ ነው የሚሆነው። አሚታ ዱብ ነው የሚልበት። ቤካ ምንድን ነው ቤተሰብ ሲለያዩ ማለት ነው ያንተን ሰውነት ተካፍለው ነው እንዴት ተለያዩት? አጋዳኒ ወስተ አደጋግሞ ቤካ እንካ ናርዲ እጁ ራሱ አጥንት ስለሆነ በጓንት ነው የሚመታው። ቤካ ማለት ነው ዳኒ እጁን እንዲህ ቢያደርገው ገመድ ይዘላል እንደዚህ። ልዩ ታለንቱ ማለት ነው በተወካይ ሁሉ ይመታል እየደወለ። ዘነዘና ነገር እቺ ሰው Here it comes. Oh, here it comes. ወይኔ ሻማሪ እሺ በለኝና በእናት መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት። እኮ እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ? ይበቃል። ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። No God please no no ይቅርታ በራሴ መፍጨርጨር ስላለብኝ ነው። What are you saying? What are you saying? What is he saying? የግጥም ርዕስ ብርሃኑ ነጋ፣ የተማሪዎች አለንጋ፣ አንተ ባለህበት ጨለማ አይንጋ። አንተ ቁጭ ብለህ ወሬን ስትለካ ሰው በተቀመጥክበት ደምህ ይርጋ። ናይስ እንዲሁ ያጋጥም የመኪና አደጋ። እሱን እያዘንክ ምንድን ደስ የደስታ እንባ ነው ወይ? በጣም ደስ ብሎኝ ነው እግዚአብሔር በጣም